ይቺ እንቁራሪት መጀመሪያ በተጣደ ውሃ ላይ በድስት በተጣደ ውሃ ላይ ነው የገባችው። ውሃው ገና ልሞቅ ቀዝቃዛ ነው ማለት ነው። ሰው ገባች፣ ተመችቷታል። ነገር ግን እየሞቀ ሲሄድ ሙቀት ይሰማታል። ሰው ሙቀት ሲሰማት ከዚህ በላይ እንደሚሞቅ ስለማታቅ ሙቀቱን ከራሷ ሙቀት ጋር ማመዛዘንና ማጣጣም ፈለገች። የራሷን ሰውነት ሙቀት ከውሃው ሙቀት ጋር እያዋሃደች እያመጣጠነች መኖር ፈለገች። ቆየች ማለት ነው። ሰው እየቆየ ይሞቃል፣ እየቆየ እሷም እንደዛ ነው የምታደርገው። መውጣት አልፈለገች። ስለዚህ ውሃ ያስፈልጋታል። የምትኖርበት ተፈጥሮ ውሃ ነው። ሶስት እያመጣጠነች ስትቆይ እየባሰ ሄደ፣ እየጋለ እየነደደ ሲሄድ ውሃው እየፈላ ሄደ። እየፈላ ሲሄድ አቃጠላት። ከዛ መውጣት ፈለገች። ነገር ግን ሲያቃጥላት የመጨረሻ ሕይወቷን ለማዳን መውጣት ስትፈልግ ሁሉን ኢነርጂዋን ጨርሳ ስለነበር በምትወጣበት ጊዜ መውጣት እንደነበረባት ስለማታቅ መውጣት አቃታት። ለምንድን ነው መውጣት ያቃታት? አንዳንዴ ዝም ብለን ጊዜያችንን እናሳልፋለን። ጊዜያችን ያልፋል። ዋን ዴይ ኢነርጂያችን ሲያልቅ ይህንን ጊዜ የምናገኝበት ታይም ሲጠፋ ቢዚ ስንሆን ቤተሰብ ስንመሰርት ሁሉንም ነገር ማድረግ ያቅተናል። ስለዚህ ዛሬ ነው በምንሮጥበት ሰዓት፣ ጉልበታችን ባለበት ሰዓት፣ አእምሯችን ፍሪ በሆነበት ሰዓት፣ ሎድ ሳይበዛብን ምን ማድረግ ያለብን? ሁሉን ነገር እውቀት መሰብሰብ ያለብን፣ መሰልጠን ያለብን፣ መሮጥ ያለብን፣ ብርን ማሳደድ ያለብን እና ይህች እንቁራሪት ሁሉን ኢነርጂዋን ጨርሳ ስለነበረ በዛው ተቃጥላ ቀረች። እኛም ኢነርጂያችንን ባላስፈላጊ ነገር፣ በቁማር፣ በመጠጥ፣ በአላስፈላጊ ወሬ፣ በኔጌቲቪቲ አስተሳሰብ ጨርሰን ዋንዴይ የነቃን ቀን ይህን ማድረግ እኮ ነበረብኝ ብለን ዌይካፕ ስንሆን መስራት ያቅተናል። ቢኮዝ ኢነርጂያችን የለም፣ ውጥረት አለብን፣ ሴላችን አልቋል፣ ጉልበታችን አልቋል። ስለዚህ ምን ቶሎ መስራት አንችልም ማለት ነው። ግን ኢነርጂ ፉድ ስለሆነ የምንፈልገውን በምንፈልገው ጊዜ ማድረግ በምንችልበት ሰዓትና ቦታ ላይ ማድረግ አለብን ማለት ነው። አያልፍም እንላለን ግን ነጋለን እንላለን ግን ነገም ያልፋል። እንደ ዛሬን ያሳለፈ ሰው ነገም ያሳልፋል። ምንም ዋስትና የለም።